ሲደውልልኝ መሄድ አልፈለኩም በቃ እና ተቀጣጥረናል በሰዓቱ ማኪያቶ ልንጠጣ ነበር ምናምን ሲል አይገርምም አሁን ጠጣው ግን አልኩት እና ምን አይነት ገገማ እንደሆነ ካስቢ እንዴ በቃ ሌላ ነገር ትጠጣልና ሲለኝ ወይ ሌላ ጊዜ ምናምን ብዬ በቃ እንተን አረኩበት መስኪን ደበረው ረጅም ጊዜ ነበር ሲደውል የነበረው ምናምንና በቃ ዘጋኝ ጠፋ ተስፋ ቆረጠ መሰለኝ ይሄ ነገር የሚሆን አይደለም ብሎ የሚገርምሽ ሲጠፋ አይናፍቀኝም ለምን በቃ ሁሉ ጊዜ ይደውላል የሆነ ሰዓት እንደሚደውል እርግጠኛ ነኝ አለመደወል ሲጀምር እንዴ ለምን አይደውልም የሚለው ነገር ተሰማኝ መሰለኝ ግን ደግሞ ምን ብዬ እደውላለሁ ፍሬንድ እንዳትዩ እንደዛ አይደለም በቃ ግልጽ ነው በቃ ዝም ብዬ መደወል ማይሆን ነገር ነው ከዛ ደበረኝ ምናምን አንድ ጓደኛዬ አዜብ ትባላለች ቤተክርስቲያን ተገናኝተን ነው አጋጣሚና ያወራን እንደዚህ የደወለልኝ እኮ እንደዚህ ከዛን ይዝም አልኩት እንደዚህ ምናምን ብዬ ነገርኳት ማለት ነው አንቺ እድልሽ ምን ታውቂያለሽ ምናምን ለምን እንደዚህ ታበላሻለሽ ማለት ለህይወትሽ የሚሆን ሰው ሊሆን ይችላል ምናምን አይነት ነገሮች ነገረችኝ መጀመሪያም ተሰምቶኛል ግን የሚያግዘኝ ሰው ፈልጌ ነበር ሚረዳሽ ነበር ከዛ ደውይለት አለችኝ አልደውልም አልኩኝ በቃ እፍረት ያዘኝ ምናምን ከዛ ተሳስቼ ነው ብለሽ ደውይ ወይ ይሄ ምን የታወቀ ነው እንዳልሆነ አልደውልም አልኩኝ በቃ ከዛ ቃል ገባልሻለሁ ከደወለ ግን በስነ ስርዓት አናግረዋለሁ አልኳት ያው ለሷ ብዬ ሙሉ ነው ራስሽ ያታለች ከዛ አጋጣሚ እሱም ከቴዲ ጋር ይገናኛል የዛ ቀን የሚገርምሽ ገጠመኙ ይገርመኛልና እንዴት ነው የተደዋወላችሁ ነው ምናምን ይለዋል አረ ማተው ልጅ ናት በፍጹም በቃ ተበሳጭታለና ከዛ ግዴለህም ደውልላት ዝም ብላ ነው ስታካብድ ይሆናል ምናምን ነገር አለ እሱ በደንብ ባህሪ ለባህሪ እንተዋወቃለና ከዛ ተሰማታለ እንዴት እንደምታወራኝ ምናምን ይለዋል አሁን ደውልና ከዚህ በኋላ ካስቸገረሽ ትተዋታለህ አለው ማለት ነው እንዳጋጣሚ ሲደውል በቃ ደነግጥ ብለሽ ከዛ ጓደኞቼ ጋር ነበር የሆነ ስቱዲዮ ተሰብስበን ሁሉ ጊዜ ሲደውል ኖርማል ነኝ ምንም አይመስለኝም ምናምን ደወለ ምናምን አልኳቸው ምንድነው ታዲያ ምናምን ነገር አለኝ ምክንያቱም ምንም የሚገርም ነገር የለም ከዛ እንደሚሾፍብኝ ሳቀስ ብዬ ወደ ውጭ ወጥቼ በስነ ስርዓት ጸባይና ሳምሬ አናገርኩት በቃ ከዛ ጊዜ በኋላ ሻይ በሎሚዋም ተጠጣች ስታሽ ሻይ በሎሚ ያዘዝሽ አይገርምሽም እግዚአብሔር አልፈልግም ሌላ ነገር አልኩኝ ለምን የሆነ ትዝታ እንዲኖረኝ ፈለኩኝ መሰለኝ በጣም ደስ ይላል ሻይ በሎሚ ነው የምጠጣው የመጀመሪያ ቀን እንደው የመጀመሪያው የተውውቅ ሂደት ወይ ደግሞ የፍቅር መነሻችሁ ጉዟችሁ ምን ይመስል እንደነበረ